የሰው ክፋትን፣ የሰው ውድቀትን፣ የሰው ሽንፈኝነትን የምትመኙ አንዳንድ ሰዎች አላችሁ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በአዲስ ቪዲዮ በቃ አልኩኝ። እኔ በነገራችን ላይ የሰው ውድቀትን፣ የሰው ሽንፈትን፣ የሰው ሸረኝነትን፣ የሰው ክፋትን አልመኝም በዚች ምድር ላይ ማለት ነው። ነገር ግን አንዳንድ ቲክታከሮች ሄርሜላ የሆነች ልጅ ስለ እናቷ እያወራች ቦስት አድርጋ ነበረ ማለት ነው። ያ ቦስት ያደረገችው ቪዲዮ ስለ እናት የምታወራ ልጅ ናት። ያ ቪዲዮ ትንሹም ትልቁም ሪፖስት አድርጎታል። ኦኬ ያ ቪዲዮ ሄርሜላ ሪፖስት አድርገዋለች። ከዛ ከልጅ ዋጋ ሄርሜላ ከልጅ ዋጋ መጣች ብላችሁ በጣም እያዘዋወራችኋት፣ በጣም ፎቶ እየዘቀዘቃችሁ ነው ያላችሁት። እና እኔ ግርም ያለኝ አሁን ምሳሌ የኔ ያልሆነ ልጅ ብቻ ንግግሩ በጣም ስለጣፈጠኝ በጣም ስለወደድኩት የዛ ሰው ቪዲዮ ሪፖስት አደረኩት። ከዛ ሄርሜላ እኔ የዛን ሪፖስት ስላደረኩ ብቻ እናት ወይም ደግሞ ልጅ የሆነች ማለት ነው። ይገርማል። እና ደግሞ መቼ ነው ከአብረሽና ከልጁ ጋር ለመለያየት የሞከረችው? አንቺ ስለ እናት ርህራሄ አታውቂም። ምን አይነት ይገባሻል? የልጅ ፍቅር አይገባሽም፣ ስለ እናት አይገባሽም ብላችሁ አንዳንድ እንትን የምትሉ በጣም እየገረፋችሁ ያላችሁት እና እኔ እንጃ አላቅም። ቃላት ነው ያነሰኝ ምን ማለት እንዳለብኝ ራሱን አላቅምና እና ያን ቪዲዮ ብቻ ሪፖስት ስላደረኩ የዛች ልጅ እናት ሆንኩኝ ማለት አይደለም። እና ሄርሜላ ደግሞ ከአብርሃም ልጅ ለመለያየት አልሞከረችም። ሀቁን ለምን እንቀጥፋለን? በነገራችን ላይ አብርሃም ነው እንጂ ያልፈለገው ሄርሜላ ከልጅህ ተለይ ወይም ደግሞ ልጅህን ተው አላለችውም ማለት ነው። እሱም ደግሞ ይሄን ነግራው ወይም ደግሞ ተናግራው የሚተው ከሆነ እውነት አብርሃም በሷ ነው የሚመራው ብለን ምናቀልብ ይሻላል ማለት ነው። እና ሰው ፎቶ ብትዘቀዝቁ፣ የሰው ክፋት የምትመኙ፣ በሰው ክፋት ሸረኝነት ምንም የሚያደርግላችሁ ነገር የለም በበኩሌ። እና በጣም የገረመኝ ነገር እኔ ልንገራችሁ፣ ሄርሜላ ልጅ ቢኖራት ጸጋ ነው። ልጅ ቢኖራት የራሷ ነው፣ የመኖሯ ሚስጥር ነው፣ ህይወቷ ነው። እንዴ ምን ነክቷቸዋል? አብርሃም መቼ ነው ከልጁ ጋር ለመለያየት የተሞከረችው? እንዴ ለምን የሰው ክፋት ትመኛላችሁ? ብቻ ያችን ፎቶ ሪፖስት ስላደረገች ብቻ ያችን ቪዲዮ ያቺ ልጅ ንግግሯ በጣም ስለ እናት ስታወራ በጣም ስለምትሳሳ እንኳን ሄርሜላ ቅና ትልልቅ ሚዲያዎች ሪፖስት አድርገውታል ያ ቪዲዮ ማለት ነው። ብቻ ያ ስላደረገች ሄርሜላ ከልጇ ጋር መታለች ብላችሁ የምታዋክቡት ነገርስ አረ በጣም ትገርማላችሁ። በሌላ ቪዲዮ ብቅ እላለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች፣ የኔ ማሮች። በጣም አመሰግነው። ክበሩልኝ። በሌላ ቪዲዮ ብቅ እላለሁ።